በብሪት ልንቆም የማንጥር መሐባ እንጂ ቂማን ቁጥር አላህ ሌላ የማንጠራ ከሱ ውጪ የማንፈራ ሙስሊሞች ነን ያላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። በጣም ጠፍቻለሁ ውድ ቤተሰቦቼ፣ ይቅርታ አድርጉልኝ። በጣም ብዙ ጥያቄ ተጠይቄ ሳልመልስ ልም ብያለሁኝ። ወድጄ አይደለም ፈልጌም አይደለም። ቪዲዮም ሰርቼ ነበር ሳይወርድልኝ ቀርቶ በኔትወርክ ምክንያት እንደገና ነው ያንን 2 ቀን ነው እንደዛ ቆይቶ እንዳጠፋው ጠይቅኝ ያጠፋሁት። ኔትወርኩ በጣም አዝጎ ነበር ማለት ነው። ያሁን ሊወርድልኝ ይችላል አላሁ አለም። እና ከሚጣጋ ከስራ ጋር ምንም ሊሄድልኝ አልቻለም ማለት ነው። እንዴት እንደሚመሽ እንዴት እንደሚነጋ አላቅም ማለት ነው። በጣም ነው ሰዓቱ የሚፈጥንብኝ። ያው ሌላ ሰው የለኝም ብቻዬን ስለሆንኩኝ እዚህ ግቢ እዚህ ቤት ውስጥ ቤተሰብ ምናምን ሲኖር አንዳንዴ የጣል የምታረጉበት ሰው ሲኖር የሚያግዛችሁ ሲኖር በጣም ደስ ይላል። እኔ ግን ብቻዬን ነኝ አልሐምዱሊላህ። የፈለግኩት ነው የሆነው። ይሄንን ብፈልግ ኑሮ ቤተሰቦችን ጠጋል ነበር፣ ግን አርቄ ተመኝቼ የፈለግኩት ሆኗል። ስለዚህ የፈለግኩት ስለሆነ ምንም ማድረግ አልችልም አልሐምዱሊላህ አላኩል ያህል። እና ብቻዬን ስለሆንኩኝ ካርድ እንኳን አምጣት ብሎ የሚታዘዝ ሰው የለም ማለት ነው። ለዛ ነው የጠፋሁት። እና ውድ ቤተሰቦቼ ሁላችሁንም እንደኔ በራሳችሁ ስራ ቢዚ እንዲያደርጋችሁ ፈጣሪ ነው ጠይቃለሁ ማለት ነው። አዎ አልሐምዱሊላህ ደስተኛ ነኝ እንደዚህ ስለሆነ አልሐምዱሊላህ። ማን ይቆጣኛል ማን ይለኛል አለም በራሴ ስራ ነው። ወደ ገደለው ስገባላችሁ ግን ከዚህ ከኋላ ያለው ግርግዳ የሳሎኑ ግርግዳሽ ምንድን ነው ብላችሁ ብዙዎቻችሁ ጠይቃችሁኛል ማለት ነው። ልዝጋ ነው ወይ የሚለጠፍ ነገር ነውስ ምንድን ነው ያላችሁኝ ነገር አለ ማለት ነው። ልዝጋም አይደለም የሚለጠፍም ነገር አይደለም። ልዝጋ በነገራችን ላይ ያው የሚለጠፍ ነገር ነው። ምንም አይደለም፣ ቀለም ነው ማለት ነው። ቀለም ነው። እኔ እዛ ያለው ራሱ እንደዚህ ፎቶ ሲልክልኝ ምንድን ነው ምን ወጥረህ ነው የተወጠረ ነው ቆዳ ነው እንዴት ተወጠረ ነው እንዴ ምናምን ነገር ነበር የምለው ማለት ነው። ስታዩ በዚህ መተሽ ስታዩ ያምራል ሰው ሁላ ያምራል ብሎኛል ምናምን የራሱ ወድጄው ነው ያሰራው ምናምን ይለኝ ነበር። ከዛ መጥቼ ሳይው ግን ወድጄዋለሁ፣ አሪፍ ነው። ብዙዎቻችሁም አብዛኛዎቻችሁ ወዳችሁታል። የተወሰናችሁ 3 ናችሁ እንደዛ ልጆች ደግሞ ኧረ ምንድን ነው ይደብራል ምናምን ያላችሁኝ አላችሁ። እዚህም ያሉናሉ በአካል ማለት ነው። አትፈሩም ወይ የነብር ቆዳ እኮ ነው የሚመስለው ምናምን ያሉ አሉ ማለት ነው። አላኩል ያህል አያስፈራምም አይደብርምም እንደኔ ማለት ነው። የወደዳችሁትም ልጆች አላችሁ፣ ብዙ ልጆች የልጓማ ልጆች በተለይ ይህንን ማሰራት የምትፈልጉ እንፈልጋለንም ያላችሁ አላችሁ። ቁጥሬን ኮሜንት ስር ጽፍላችኋለሁኝ እናንተ ማሰራት ትችላላችሁ ማለት ነው ኢንሻአላህ። የሌላ ሀገር ልጆች ናችሁ ይህንን ቪዲዮ አይታችሁ ከወደዳችሁት ቀለሙን ማሰራት ትችላላችሁ። ጄት ቀለም ይባላል፣ ግን በእጅ ሳይሆን ዝም ብሎ የሚቀባው በማሽን ነው ማለት ነው። የሚቀባው ማሽን ነው እንጂ በእጅ የሚቀባ አይደለም ማለት ነው። እና ይህን ይመስላል ስለ ቀለሙ ማለት ነው። ስለ አረቢያ መጅሊስም የጠይቃችሁ ልጆች አላችሁ። ስለዛ ደግሞ ቀጣይ ቪዲዮ እሰራለሁ ማለት ነው ውድ ሀገሬ ልጆች። እና የልጓማ ልጅ የሆናችሁ ይህንን ማሰራት የሚፈልጉ በድጋሚ ላስታውሳችሁ የምፈልገው ነገር ቁጥሬን ጽፍላችኋለሁ፣ አናግሩኝና አገናኛችኋለሁ ማለት ነው ከሚቀባው ልጅ ጋር። ስለ አረቢያ መጅሊሱ ሌላ ቪዲዮ እሰራለሁ ብያለሁኝ። እና ደግሞ ሌላችሁ የምፈልገው ነገር ቪዲዮዬን እስከ መጨረሻው ይዩልኝ እና ባይመቻችሁ እንኳን ክፍት አድርጋችሁ ተውልኝ። ሰዓት በጣም ገና ነኝ ማለት ነው። ሰብስክራይብ እንኳን ያስችል ነበር ሞኔታይዝ ለማድረግ፣ ሰዓት ግን ገና ስለሆንኩኝ ሰዓት እንዲሞላልኝ እስከ መጨረሻው ይዩልኝ ቪዲዮዬን። አሁንም ላይክ ሼር አድርጉልኝ። እስከዛሬም ስላደረጋችሁልኝ ነገር ሁሉ ከልብ አመሰግናለሁ። ካለ እናንተ ምንም ነው። እናንተ ስላላችሁ ነው እንደዚህ በፍጥነት ከዜሮ ተነስቼ 1000 ምናምን ሰብስክራይብ የደረስኩት በእናንተ ቀንነት ነው ውድ ቤተሰቦቼ። ሁሉም ነገር አመሰግናለሁ። ሚጣይ ያስቸገረች ነው እዚህ ጋር ማለት ነው። እና ይህንን ይመስላል ውድ ቤተሰቦቼ። ሁላችሁንም ጀዛችሁን ይክፈላችሁ። የጊዜያችሁን አቃጥላችሁ ኮሜንት የምትጽፉልኝ ለትብብር ብላችሁ እንደሆነ አውቃለሁኝ። አሁንም ትብብራችሁ አይለኝ ውድ ቤተሰቦቼ። ላይክ አድርጉልኝ ሳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ ሳታደርጉ ደግሞ የምታዩ ብዙ ሰዎች አላችሁ። ግልጽ ነው ያስታውቃል፣ ያው በቪው ማለት ነው። ስለዚህ እናንተም ሰብስክራይብ አድርጉኝ ማለት ነው። እኔን መርዳት ማለት ሀገር መርዳት ነው። አንድን ሰው ረዳችሁ መስራት የሚፈልግን ሰው ማበረታታት
ግድ ነው ማለት ነው። አበረታቱኝ፣ እኔም ልደግ። እኔ ደግሞ መርዳት የምፈልገው በጣም ብዙ ሰው አለ በአካባቢ በቤተሰቦች እና ነገር እና ሰብስክራይብ አድርጉኝ ማለት ነው በድጋሚ እና ቪዲዮዬንም ይውሊ ላይክ አድርጉኝ። ኔትወርክ በጣም ያስቸግራል በነገራችን ላይ በጣም እያዛገን ነው። እንደዚህ ኩነን ምናምን ነው የምንመጣው። ሞራል ስጥኝ እና በተለየ ልጓማ ልጆች ትብብራችሁ ያስፈልገኛል። ቪዲዮዬን በደንብ ይውልኝ እንትን እንድል ማለት ነው እና እንደዛ ነው። ውድ ቤተሰቦች ትብብራችሁ ያስፈልገኛል ማለት ነው። ላይክ ገባ ብላችሁ ላይክ አድርጋችሁ ምናምን ወጥት ሳይሆን ቪዲዮዬን ይውልኝ በደንብ። ሰዓት በጣም እየቆጠረልኝ አይደለም ማለት ነው እና በእና ጨረስኩት ቪዲዮውን ሁላ እስከዚህ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ሁላችሁንም በዚህ ሰናበታችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁንም በያላችሁበት የአላህ ሰላምና እዝነት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።